ሰላም ጤና ይስጥልን እንደምን አላችሁ ክቡራትና ክቡራን የቻናሌ ቤተሰቦች ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑና አዳዲስ መረጃዎች ሲወጡ እንዲደርሷችሁ እንድታደርጉ በአክብሮት እንጋብዛለን። ይህ ቪዲዮ ለብዙዎች ለሚመለከታቸው አካላት ብዙ ጊዜ እንግዲህ እንደሚታወቀው ይህ ቻናል ደሞዝተኞችን፣ ጥሮተኞችን፣ ቅሬታ ያላቸው አካላትን ለሚመለከተው አካል ጥያቄያቸው እንዲደርስ የምናደርግበት ቻናል ስለሆነ ይህ ጥያቄ ለሚመለከተው አካል እንዲደርስ ላይክ በማድረግ ለብዙዎች እንዲደርስ እንድታደርጉና ጥያቄው ምላሽ እንዲያገኝ ቅሬታችን ምላሽ እንዲያገኝ እንድታደርጉ በአክብሮት ጋብዛለሁ። ለዛሬ ያስኩላችሁን ዋና መረጃዎችን በማስቀደም እጀምራለሁ። የመጀመሪያው መረጃ የኢትዮጵያ ሰራተኞች ማህበራዊ ኮንፌዴሬሽን የሰራተኞችን የደሞዝ ጥያቄ በተመለከተ ዛሬ ለመንግስት ወሳኝ የሚባል ጥያቄ ያቀርባል። ይህን በተመለከተ መረጃ አለን። ሌላኛው ደግሞ ሰሞኑን ይፋ የተደረገው የደሞዝ ገቢ ግብር ማሻሻያ ረቂቅ በ2018 ተግባራዊ የሚደረገውን ዝርዝር መረጃ እናያለን። ሁላችሁም እስከ መጨረሻ አብራችሁን እንድትቆዩ በአክብሮት እንጋብዛለን። ወደ መጀመሪያው መረጃ አልፋለሁ። የመጀመሪያውን መረጃ ስናይ የሰራተኞች መነሻ የደሞዝ ወለል 8384 ብር እንዲሆን ተጠይቋል። በኢትዮጵያ ሰራተኞች ማህበራዊ ኮንፌዴሬሽን ስራ አስፈጻሚ ወይም ኃላፊ አማካኝነት ደብዳቤ ለመንግስት ገቢ ሆኗል። መንግስት መነሻ ወለል ከ1200 እስከ 2000 ብር በሚል ረቂቅ አዋጅ አቅርቧል። ከፍተኛው ግብር የሚጣልባቸው ሰራተኞች ደሞዝ ደግሞ 150 ሺህ ብር ጀምሮ እንዲሆን አሳስቧል። ወራዊ ደሞዛቸው እስከ 8384 ብር የሆነ ሰራተኞች ከግብር ነፃ እንዲሆኑ የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ለመንግስት ጥያቄ ማቅረቡ ተገልጿል። የኢሰመኮ ፕሬዝዳንት አቶ ካሳሁን ፎሎ ለሪፖርተር እንዳሉት ወራዊ ደሞዛቸው እስከ 8384 ብር የሆነ ተቀጣሪ ሰራተኛ ከግብር ነፃ እንዲደረጉ ለመንግስት ጥያቄ አቅርበናል ብለዋል። የገንዘብ ሚኒስቴር ላለፉት 9 ዓመታት በስራ ላይ ቆይቷል የተባለው የገቢ ግብር አዋጅ 979 2008 ለማሻሻል ጉዳዩ ይመለከታቸዋል ከተባሉ ባለድርሻዎች ጋር ውይይት በማድረግ ላይ ይገኛል። በዚህ ማሻሻያ ረቂቅ አዋጅ እስከ 2000 ብር የሚከፈላቸው ሰራተኞች ከግብር ነፃ እንዲሆኑ ተደንግጓል። አሁን ባለው ድንጋጌ ማለት ነው። ኢሰመኮ እስከ 8384 ብር ድረስ የሚከፈላቸው ተቀጣሪዎች ከግብር ነፃ እንዲሆኑ ለገንዘብ ሚኒስቴር በደብዳቤ እንደጠየቀ አስታውቆ አቶ ካሳሁን በዓለም ባንክ መረጃ መሰረት ዕለታዊ ገቢውን $3 በታች የሆነ ሰው ድሃ በመሆኑ የመንግስት የገቢ ግብር በዚህ ወለል ስር ያሉ ተቀጣሪዎችን ታሳቢ ሊያደርግ አይገባም ብለዋል። $3 በዓለም ባንክ መረጃ መሰረት ወይም ጥናት መሰረት የቀን ገቢያቸው ከ$3 በታች የሆኑ የማህበረሰብ ክፍሎች ድሃ የሚባለው ሬንጅ ውስጥ ይካተታሉ ይላል። $3 ማለት እንግዲህ በወር ሲሰላ 8384 ብር ነው ማለት ነው። በማናቸውም ቀጣሪ ተቋማት የሚሰሩ ሰራተኞች በወር 8384 ብር እስከ 22974 ብር ደሞዝ የሚያገኙ ሰራተኞች 10 በመቶ ግብር እንዲጣልባቸው መንግስትን መጠየቁን ኢሰመኮ ገልጿል። ከ22975 እስከ 44530 ብር ወራዊ ደሞዝ ተከፋዮች የ15 በመቶ ከ44531 እስከ 72336 ብር የሚከፈላቸው ደግሞ 20 በመቶ እንዲሁም ከ72337 እስከ 107449 ብር የ25 በመቶ ግብር እንዲጣልባቸው ኢሰመኮ በደብዳቤ መንግስትን ጠይቋል ማለት ነው። ከ150 ሺህ ብር እና ከዛ በላይ የሆኑ ሰራተኞች ደግሞ 35 በመቶ ግብር እንዲከፍሉ ለመንግስት ባቀረበው ደብዳቤ ላይ ተመልክቷል። አሁን በስራ ላይ ባለው የሰራተኞች የገቢ ግብር መሰረት 600 ብር ድረስ የሚከፈላቸው ሰራተኞች ከግብር ነፃ ሲሆኑ ከ10900 ብር ጀምሮ ደግሞ 35 በመቶ ግብር እንዲከፍሉ ይገደዳሉ ይላል። የገንዘብ ሚኒስቴር ከአንድ ሳምንት በፊት ለውይይት ይፋ ባደረገው የገቢ ግብር ማሻሻያ መረጃ መሰረት 1200 ብር 1600 ብር እና 2000 ብር ወራዊ ደሞዝተኞች ከግብር ነፃ እንዲደረጉ ድንጋጌ መኖሩ ይታወሳል። እንግዲህ የሰራተኞች ኮንፌዴሬሽን ፕሬዝዳንት አቶ ካሳሁን ፎሎ ያቀረቡት ከ8300 ምናምን ብር በላይ ነፃ መሆን አለበት ነው። መንግስት ደግሞ ያቀረበው 1200 1600 እና 2000 ብር ነው። የሁለቱ ዲፈረንስ በጣም የተጋነነ ነው። ስለዚህ መንግስት እንደገና እንዲያጤነው አቶ ካሳሁን ፎሎ
ጥያቄ በደብዳቤ ጠይቀዋል ማለት ነው። ስለዚህ መንግስት ለ2018 ተግባራዊ ይሆናል ያለው የገቢ ግብር ማሻሻያ እንደገና ይፋ አድርጓል። ከ2585 ብር በታች ያሉ ደሞዝተኞች ከግብር ነፃ ናቸው የሚል ሌላ ረቂቅ አዋጅ ሰሞኑን ይፋ ሆኗል። ከ2586 እስከ 4650 ብር 10%፣ ከ4651 እስከ 7145 15%፣ ከ7146 እስከ 11195 20% እያለ የመጨረሻው ጣሪያ ከ21833 ብር በላይ ያሉ ደሞዝተኞች 35% እና ከዛ በላይ 35% ገቢ ግብር ይቆረጥባቸዋል የሚል ረቂቅ አዋጅ ለ2018 ተግባራዊ የሚሆን ነው በማለት ጸድቋል የሚል መረጃ ወጥቷል። እንግዲህ ለዛሬ ያስኩላችሁ መረጃ ይህን ይመስል ነበረ። እስከ መጨረሻ አብራችሁን